ፊዚካል ቢሆንብሽ አንቺ ላይ ቢመታኝ ሶ ወስ ያንቺ ሪአክሽን ኦር ሶሉሽን ብለሽ የምታስቀምጪው ነገር ምንድን ነው? ሶሉሽን ብዬ የማስቀምጠው ነገር መፋታት ነው። ኦኬ መፋታት ነው። ያ ሰው እጁን አንስቶብኛል፣ መፋታት ነው። ምንም ሰላም እንዴት ናችሁ? እግዚአብሔር ይመስገን። እህታችንና ወንድማችን ባደረጉት ውይይት ላይ ክርስቲያን እህትና ወንድሞች አስተያየት ሲሰጡ ነበረ። ሙስሊም እህትና ወንድሞች ግን አስተያየት ሲሰጡ አልተመለከትኩምና የሆነ ነገር ቢሉ ባይ ነኝ። ለማንኛውም ቁርአን ስለ ሴት ልጅ ወይ ደግሞ ስለ ትዳር ምንድነው የሚለው? ሱራ 4:34 ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸውም። ሪያድ አልሰለሂን 68 ወንድ ልጅ ለምን ሚስቱን እንደሚመታ አይጠየቅም። ስለዚህ ባል ሚስቱን እንደፈለገው መደብደብ ይችላል በቁርአን መሰረት፣ እንዲሁም ደግሞ አይጠየቅም። መፍቱ ነው ቢመታት ማለት ነው። እንዲሁም ሱራ 2:223 ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁ ሁኔታ ድረሷቸው። በነገራችን ላይ ይሄ እርሻ የሚለው ሴት ልጅ ስለምትወልድ ነው፣ ፍሬ ስለምትሰጥ ነው ቢል ምንም ችግር አልነበረውም። የቁርአኑ ሐሳብ ግን እንደዛ አይደለም። ይሄ የቁርአን አያ የወረደበት ምክንያት ሱናን አቢ ዳውድ 21:64 ሁለት ባልና ሚስቶች በወሲብ አልተጣጣሙም። እሷ የለመደችው እንደ ባህሏ ሌላ ነው፣ ባልየው ደግሞ የለመደው ሌላ ነው። ይሄንን መሐመድ ይሰማል። ሲሰማ የወንዱን ሐሳብ ደግፎ ሴቶቻችሁ ለእናንተ እርሻ ናቸው፣ በፈለጋችሁ ሁኔታ ድረሷቸው ብሎ ባል ሚስቱን እንዴት በዘመናዊ መንገድ መገናኘት እንዳለበት። ታዲያ ይሄንን ብትቃወምስ? በዘመናዊ መንገድ አልታረስም ብላ ብትቃወም ምንድነው የሚደርስባት? ሳሂህ አልቡኻሪ 32:37 መሐመድ ምን ይላል? አንድ ባል ሚስቱን ወደ አልጋ ለወሲባዊ ግንኙነት ቢጠራት እሷ እምቢ ብላ እንግዲህ አኩርፎ ካደረ መላእክት እስከ ጧት ድረስ ሲረግሟት ያድራሉ ማለት ነው። መላእክት እንዳይረግሟት ያለ ፍላጎቷ በዘመናዊ መንገድ መታረስ አለባት ማለት ነው። እንዲሁም መሐመድ ምን ብሏል? በሱናን አቢ ዳውድ 46:79 እንደ ሴቶች የማሰብና የማገናዘብ ችግር ያለባቸው እንዲሁም በሃይማኖት ጉለት ያለባቸው አላየሁም ይላል። አንድ ሴት እንዴት ብላ ትጠይቀዋለች? የማገናዘብ ችግራችሁ የሁለት ሴቶች ምስክር የአንድ ወንድ ምስክር ነው። እንዲሁም የሃይማኖት ጉለታችሁ ደግሞ በረመዳን ጾም ወቅት የወር አበባ ስታዩ ለጥቂት ቀናቶች ሳትጾሙና ሳትሰግዱ ስለምትቆዩ ነው ብሎ ይላል። እንግዲህ በወር አበባ ምክንያት አለመጾማቸውና አለመጸለያቸው ምን ያመጣባቸዋል? የሃይማኖት ጉድለት። አለመጾሟና አለመጸለዩዋ የሃይማኖት ጉድለት እንደሚያመጣባት እየታወቀ በሳሂህ አልቡኻሪ 51:92 ላይ ደግሞ መሐመድ ምን ይለናል? አንድ ሴት ባሏ ካልፈቀደ በቀር መጾም የለባትም። ምክንያቱም እሱ እቤት ስለሚሆን ማለት ነው። አለመጾሟና አለመጸለዩዋ ደግሞ ምን ያመጣባታል? የሃይማኖት ጉድለት ማለት ነው። እንዲሁም ደግሞ በሱናን አቢ ዳውድ 24:59 ላይ እንግዲህ አንድ ሴት መሐመድ ጋር ትመጣለች፣ ባሏ መቷት ማለት ነው። ባሏ የመታት ለምንድን ነው? መጾምና መጸለይ ስለምታበዛ ስለምትወድ። እንግዲህ ያንን ሰው መሐመድ ይጠይቀዋል። ሲጠይቀው ምንድነው የሚለው? እኔ ወጣት ነኝ። እንግዲህ እሱ ወጣት ስለሆነ ራሱ መቆጣጠር ስለማይችል መሐመድ ምን አለ? አትምታት፣ ትጹም፣ ትጸልይ፣ የሃይማኖት ጉድለት ያመጣባታል አለ አላለም? ባል ካልፈቀደ በቀር ሴት መጾም የለባትም። ስለዚህ መሐመድ ይሄን አጽድቋል ማለት ነው። እንዲሁም የጻን ልጅ ጋብቻ መሐመድ በ53 ዓመቱ የ6 ዓመት ህፃን ልጅ አይቶ በ9 ዓመቷ ወሲባዊ ግንኙነት አርጓታል። የሱ ተከታዮችም ይሄንኑ ምግባር እንዲያደርጉ ቁርአን አውርዶላቸዋል። ሱራ 65:4 እኛም ከሴቶቻቸው ከአደፍ ያቋረጡ በኢዳቸው ህግ በተጠራጠሩ ኢዳቸው 3 ወር ነው። እኛም ገና አደፍ ያላዩ ገና የወር አበባ ያላዩ ማለት ነው። ገና የወር አበባ ያላዩ ኢዳቸው እንዲሁ ነው። የእርግዝና ባለቤቶች ጊዜያቸው እርጉዛቸውን መውለድ ነው እያለ ይቀጥላል። ስለዚህ ገና ህፃን ልጅ የወር አበባ ያላየችን ህፃን ልጅ ያው መሐመድ ይሄንኑ ስላደረገው ተከታዮቹም እንዲያደርጉ ቁርአን አስቀምጦላቸዋል። እንዲሁም ደግሞ በገንዘቦቻቸው ቢፈልጉ ሱራ 4:24 ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲኮን ስጧቸው ይላል። እንዲሁም ደግሞ በሴት ቦታ ሴት መለወጥ ከፈለጉ ያኒ ሴት ቢሄድ ሴት ይተካል አይነት ማለት ነው። ሱራ 4:24 በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ እያለ ይላል ማለት ነው።